እንዴት እንደዚህ ይላል ምናምን ብያለሁ። ሆት ሆኜ መቼ ልክ ሚሊተሪውን አውልቄ እንትን ካልኩኝ በኋላ በቃ የሆነች ነገሯ ትመጣ የለ ከዛ ደግሞ ይላክልሃል። አሁን በነገራችን ላይ ማለት በጣም የሚያባብሰው ብዙ ነገሮችን ሶሻል ሚዲያ ነው። ሶሻል ሚዲያ የተባሉንም ያልተባባሉንም እየተቆራረጠች ምን እየተባለች ምናምን ይመጣልህና አንተ ጆሮ ላይ ሲደርስ ሌላ ነገር ነው የሚሆነው እና እንዴት እንደዚህ ይላል ምናምን ብዬ በቃ እንትን ብዬ ነበር። ከዛ ያው እንደውም አሪፍ ነው እንደዚህ ያለበትን ነገር ኦኬ ምናምን ብያል። ግን መጨረሻው በእውነት በጣም ያማረው እኔ የዛን ቀንም መረጋጋቱን የሰጠኝ መድኃኒዓለም ይክበር ይመስገን። ብንመላለስ ኖሮ ይሄን ሁሉ ውበት አይኖረውም ነበር ቦክሱ። ምክንያቱም እኔ የመጀመሪያ የማስበው ነገር እኛ የምላስ ጨዋታ አይደለም የምንጫወተው፣ እኛ ቦክስ ጨዋታ ነው። ዲስ ኖት ሮስት ባትል ዲስ ቦክሲንግ ጌም። ሮስት ባትል አይደለም በቃ እኛ ያዝ ነው። ምክንያቱም ሮስት ባትል ቢሆን ትሰዳደባለህ፣ ትላለህ፣ ትገፈታተራለህ ምናምን። ኖ ይሄ ቦክስ ነው። እዛ እሳቸው ጋር ክቡር ፕሬዚዳንቱ ጋር ቆመን ያወራ ነው። እኔ ቃል የገባሁት ነገር አለ በራሴ ሰው ሁሉ ሰው ቦክስ እንደዚህ ነው እንዴ ብሎ እንዲያይ ነው የማደርገው ብዬ ነበረ። እግዚአብሔር ይመስገን ያም ተሳክቶልኝ ተሸንፌም ቢሆን ሰው ቦክስ እንደዚህ ነው እንዴ ብለው እንትን እንዲል ሆኗልና እዚህ ጋር ላቋርጥሽና ማለት ነው ማርያምን ነው የምልሽ። ማርያምን ያውቅ አይንጋልኝ ጠዋት ስገባ ሮብ ያን ፕሮግራም ከተናገርን በኋላ ኤፍሬም ጋር ሄጄ አቤል ነበረች ጠይቂያታለሽ። አቤል ጋር ሄጄ ትናንትና ኤፍሬም ጋር ሄጄ